ልመርቃችሁ ክፉ አከራይ ይስጣችሁ የራሳችሁን ቤት እንድትሰሩ፣ ክፉ አለቃ ይስጣችሁ የራሳችሁን ስራ እንድትጀምሩ፣ ገፊ ጎረቤት ይስጣችሁ ለለውጥ መሯራጥ እንድትጀምሩ። ወተት ቅቤ የሆነችው ተገፍታ ነው። ማህተምም ደምቆ የሚታየው በደንብ ተረግጦ ከተመታ ነው። ችግር የለውጥ ቁልፍ ነው። በብልሃት እንኖር። ልመርቃችሁ ክፉ አከራይ ይስጣችሁ የራሳችሁን ቤት እንድትሰሩ፣ ክፉ አለቃ ይስጣችሁ የራሳችሁን ስራ እንድትጀምሩ፣ ገፊ ጎረቤት ይስጣችሁ ለለውጥ መሯራጥ እንድትጀምሩ። ወተት ቅቤ የሆነችው ተገፍታ ነው። ማህተምም ደምቆ የሚታየው በደንብ ተረግጦ ከተመታ ነው። ችግር የለውጥ ቁልፍ ነው። በብልሃት እንኖር። ልመርቃችሁ ክፉ አከራይ ይስጣችሁ የራሳችሁን ቤት እንድትሰሩ፣ ክፉ አለቃ ይስጣችሁ የራሳችሁን ስራ እንድትጀምሩ፣ ገፊ ጎረቤት ይስጣችሁ ለለውጥ መሯራጥ እንድትጀምሩ። ወተት ቅቤ የሆነችው ተገፍታ ነው። ማህተምም ደምቆ የሚታየው በደንብ ተረግጦ ከተመታ ነው። ችግር የለውጥ ቁልፍ ነው። በብልሃት እንኖር። ሰው ማለት ከአንገት በላይ ነው። ከአንገት በታች ያለው ከአንገት በላይ ባለው የሚታዘዝ ነው። ይህን ታምናላችሁ? ጥሩ ጭንቅላት ጥሩ አእምሮ እስካላችሁ ድረስ ማንም ሊያቆማችሁ አይችልም። ቲክታክ ላይ ያነበብኩት አንድ ጽሑፍ ትዝ አለኝ። ወንድ ሆነህ እግሮች ወደ መስጊድ ሊወስዱ ካልቻሉ እንዴት ወደ ጀነት ሊወስዱ ይችላሉ? የብዙዎቻችን ድክመት ነው። ብቻ አላህ ያግራልን። አሚን። አይጠፋም። የሚወዱኝ ሰዎች ብቻ ነው የማየው። ማን ትጠላኛለህ? ሰፋ ያለ ጉድጓድ መርጠ መግባት ትችላለህ። ገብቷል? አም ሲሪየስ በቃ ከልቤ በቃ ትጠላኛለህ ጉዳይ አይደለም። ገብቷል? 0.5 ሳንቲም ቦታ የለኝም። ለሚወዱኝ ሰዎች ያለኝ ቦታና ክብር ከፍተኛ ነው። ለምን? በቃ የሚወዱ ሰው ይወዳል። በእነዚህ 3 ነገሮች አመስግኑ። የመጀመሪያው ስለተሰጣችሁ ነገር አመስግኑ። ምክንያቱም የተሰጣችሁ ነገር ከጎደላችሁ ነገር በጣም ይበልጣልና። ሁለተኛው ደግሞ ስለተከለከላችሁት ነገር አመስግኑ። የተከለከላችሁት ነገር በምክንያት ነው። ብታገኙት ልትጠፉበት ትችሉ ነበር ማለት ነው። ስለዚህ ነው ፈጣሪ የከለከላችሁ። ሶስተኛው ደግሞ ገና ስለሚደረግላችሁ ነገር አመስግኑ። መጽሐፍ ቅዱስ እንዲህ ይላል፣ እንደሆነ አድርጋችሁ ብታመሰግኑኝ ይደረግላችኋል ይላል። ለምትወዱት ሰው ሼር ማድረግ እንዳትረሱ። ቁጭ ብለ ጨለማውን ከምታማርር ተነስና ሻማ አብራ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይልናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? 2 ህፃናቶች ተፈጠሩ፣ ተጠባብቆ ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብህ፣ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ።